ውድ የማዕበል ስፖርት ቤተሰቦች የደረሱንን የጠዋት ስፖርት ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቶተናምን መረከብ ለኔ ትልቅ ክብር ነው ሲሉ ጣሊያናዊው አሰልጣኝ ሮቤርቶ ዲ ዘርቢ በአዲሱ ክለባቸው ቶተናም ተገኝተው ስራቸውን በይፋ በጀመሩበት ወቅት ተናገሩ። አሰልጣኙ ለደጋፊዎቻቸው ባስተላለፉት መልእክት እዚህ በመሆኔ ደስተኛ ነኝ፣ የእናንተ አሰልጣኝ በመሆኔ እኮራለሁ ብለዋል። ቶተናምን መረከብ ለኔ ትልቅ ክብር ነው ያሉት አሰልጣኙ በዚህ ትልቅ ክለብ ውስጥ ለረጅም ጊዜ መቆየት እፈልጋለሁ ብለዋል። ጥሩ ያልሆነ የውድድር ዘመን እያሳለፈ የሚገኘው ቶተንሃም በሊጉ 17ኛ ደረጃ ላይ ተቀምጧል። ኢንዞ ፈርናንዴዝ ቼልሲ ከሰለቸው የፈለገበት ሊሄድ ይችላል ሲል ጆኖቢ ሚካኤል ተናገረ። ኢንዞ ፈርናንዴዝ ቼልሲ ከሰለቸው የፈለገበት ሊሄድ ይችላል ሲል የቀድሞ የቼልሲ ናይጄሪያዊ ተጫዋች ጆኖቢ ሚካኤል ኢንዞ ፈርናንዴዝ የሰጠውን አስተያየት ተከትሎ ትችቱን ሰንዝሯል። ኢንዞ ፈርናንዴዝ ከቀናት በፊት በማድሪድ መኖር እንደሚፈልግ ተናግሮ እንደነበር ይታወሳል። ጆኖቢ ሚካኤል በበኩሉ ከክለቡ በላይ አስፈላጊ የሆነ ማንም ተጫዋች የለም፣ ለቼልሲ በመጫወቱ ማመስገን አለበት ብሏል። አክሎም በቼልሲ መጫወት ሰልችቶት ከሆነ ግን እጁን ከፍ አድርጎ ሲኦል መግባት ይችላል ሲል ተናግሮታል።